Yes! United, United, United. Woo! Let's go. Ridiculous Nice, damage. nice. That was like, oh my days. Tension ይዞኝ ነበረ ያንን ጎል ስታገቡ ኩኛ ሴቭ አደረገ። ቪላም ሲቲም አሸንፈዋል። 4 ነጥብ ናቸው ከሁለቱም ባይ ይሄን ያልኩ እናንተ አራተኛ ላይ ሆናችሁ እኛ 4 መጣን። በቃ ጨዋታው በኋላ የሚያለቃቅሱት ነገር አለ። I hate that so much. ኩኛ what a guy. I deserve to win. ምንም እንትኑ ላይ አስብሎ we didn't create enough chances. በደንብ ያልተጫወትን ምንም ሰዓቱን አቁመዋል ከሞረ በዛ ሀይድ አድርገው ከቻልክ ሰዓት እንዴት አየው ጨዋታው? ኦብቪየስሊ በሞራል ላይ ገባሁት እንዳልኩ ምን እንትን ነው ስናየሆነ ዩናይትድ አርባክ ምናምን የሚለው ወሬ ሳይሆን ግን ይሄ ጌም ሁሌ አርሰናል ጋር ስንመጣ የእንትን ጉዳይ ነዋል፣ የፕራይድ ጉዳይ ነው፣ ታሪክ አለ ምናምን። ስለዚህ ከሌላ ጊዜ የተለየም እንትን ተሰምቶኝ ኦብቪየስሊ እናሸንፋለን ብዬ ነው የገባሁት። ግን በውስጥህ አለ አይደል ሁሌ እንትን የምትለው ነገር አለ። ቀድሞ ከገባብን ፈርስት ሃፍ ላይ ከዛ ስሊፕ ካረገን ከዛ ሰከንድ ሃፍ ደግሞ አርሰናል ዶሚኔት ያደርጋል። ዩዥሊ እኛ ሰከንድ ሃፍ አንጫወትም። ብዙ ነገር ታስባለህ። ግን ስቲል በሞራል ላይ የገባሁት የሆነ እንደምናሸንፍ ቢያንስ ከ50% በላይ ፊል አድርጌ ነው የገባሁት። ግን ይሄ ፐርፎርማንስ አልጠበኩም። ወዝ ገድ የመጀመሪያው 35 ደቂቃ እናንተ ኳስ ይዛችሁ ነበር። እኛ ጭራሽ 35ም አይደለም ሞር 25-30 ደቂቃ ምንም ፓስ ማድረግ አቅቶን ነበር። አይ ቲንክ ገና ፊል እያደረግን ነው ጌሙ። ኳስ እናንተ ጋር ነበር ሞር እኔ እንጃ ሳካ ጋር ኳስ እየሄደ ነበር፣ ክሮስ ለማድረግ እየሞከራችሁ ነበር። ከዛ ያ ጎል ሲገባ ሰምሃው እንደውም እኛም ኳስ መያዝ ጀመርን። የገረመኝ እሱ ነው። ልክ እናንተ አግብታችሁ ከ5-10 ደቂቃ በኋላ ጎል የመጣው ስህተት ሚስቴክ እየሰራችሁ ነበር። ትራንዚሽን አደረገ ጌም ሙሉ ለሙሉ። ከዛ በኋላ እኛ ወተን ድጋሚ መጫወት አለብን ለእናንተ። ለዛ ነው አንድ ቀድመን አግብተን ኮንትሮል እናደርገው ይሆን ያልኩ መጀመሪያ ላይ። ኮንትሮል ካረከው you'll be good። ግን የምንሰራቸው ስህተቶች literally from minute 1 እስከ 90 ድረስ ridiculous. I've never seen them እንደዚህ ሲጫወቱ። No, hamstring, you guys were good. የገረመኝ ግን ስቲል ሬክለስ ነበሩ። እሺ የብሩኖ የተሰጠው ብሩኖ ሳተጎል that was reckless አይደለ? በሰሊባ ከዛ በፊት even ቺፕ ያደረገው ሬክለስ ተሰጥቶት። እናንተ የሆነ ፕረስ አድርጋችሁ ምናምን ራሳችን በምናጠፋን ፎርስ ኤረሮች ነው ያገባው የመጀመሪያው እዛ ላይ ደረሰ። ከዛ በኋላ ግን we're not doing anything bro። ምን ተቀየረ ኮምፕሊትሊ ምን እንደሆነ አላውቅም። እና በቃ ኤቭሪቲንግ ለእናንተ እንሰጣችኋለን። ይኸውልህ የሚያስቀው እኮ እናንተ ቦክስ ውስጥ እንገባለን ግን we're not doing anything። እናንተ እኮ ከውጭ ሆናችሁ እኮ ነው እኮ የገባችሁት ሁለቱንም ጎል ማለት ውስጥ ራሱ አልገባችሁ። አንድ አላዳነ እንትና ራያ አንድ ያዳነው ዘስተውሳ የእንትና ሴቭ ነው ያልከኝ። ወይት literally አንድ አላዳነ የተሞከረው ቆይ ኦን ታርጌት ካለው ውስጥ ሁሉም ገብተዋል። የምር ነው አንተ እውነትን 10 ሻት 3 ኦን ታርጌት ሶስቱም ገብተዋል። ይሄ የሚያሳየህ ኦኬ እየሞከራችሁ ነው። አትሊስት ገባህ ሹት እያደረጋችሁ ነው። እኛ ሹት ያደረግነው አይ ቲንክ እኔ ትዝ የሚለኝ ፕሮባብሊ የሳካ በቃ ግን was not efficient። አንተ አሪፍ አታክ ካለ ኤፊሽንት ነህ። የኛ አታከሮች ከኛ ውስጥ ፕሮባብሊ ሊያገባ ይችላልኛል ብዬ ማስበው ትሮሳርድ ነው። ሳካ ፓስ እየደረሰው አይደለም። ጋብሪኤል ኢየሱስ ገና መመለሱ ነው። I don't expect him to do anything። ሌሎቹ ስኮር ያደርጋሉ ብለን የምጠብቃቸው ሚድፊልድ እና ኮርነር ነው። ሌላ ምንም ነገር የለም።
ራይስ የሞከራቸው ብዙዎቹ ብሎክ ተደርጓል። ጎል ጋርም እሱ ነው አልደረሰም የምልህ። ግን ብዙዎቹ። እሱ ነው በቃ ላይ ያለን ነገር። ከዛ ውጭ ምንም ነገር የለም። እናንተ ግን ዩ ሃቭ እምቦሞ ከኛ አታከሮች 10 እጅ ይሻላል። ኩኛ አታከሮች 10 እጅ ይሻላል። በዛ ነው ያሸነፋችሁ እንጂ እኔ እኮ አሁን ዋን ዋን ብታስብ ማለት ነው ተጫዋቾቻችን የኛ የተሻሉ ናቸው። ለስ የደረሰው ለዛ ግን if you want to perform እና እንደዚህ አይነት like አሳይተህ ልብህን አውጥተህ ፕሪሚየር ሊግ አሸንፋለሁ ብሎ የሚያስብ ሰው እንደዚህ ፐርፎርም ያደርጋል። እሱ እኮ ነው the whole point ይኸውልህ ኦብቪየስሊ እዚህ ሊጉን እየመራችሁ ያላችሁት አስ ስኳድ ቤንቹን ጨምሮ ዴፕስ ጨምሮ የተሻለ ቲም ስለሆናችሁ ነው። እሱ ምንም ጥያቄ የለው። ግን ኢን ኮምፓሪዝን ስትወስድ እስካሁን ሊግ እንደዚህ ዶሚኔት አድርገው መርተው ያሸነፉ ቲሞች they can beat anyone እንደዚህ አይደለም የሚጫወቱት። ሌሎቹን ቲሞች ብታዩ ማለት ሊቨርፑልም የመራ ጊዜ ብታዩ ላስት ሲዘን ሂውድ ስማሽ እንደ አይነት ጥፋት ካጠፋ ሲቲም ዶሚናንት ነበር ፓስት 4 ሲያሸንፍ ከ5 ሲዝኖች ውስጥ። እኛም ድሮ ላይክ ሊግ እየመራን እያለ እንዲህ አይነት ላይክ እንደ ሚስቴኮች አታረግም። እድል ከተሰጠ ደግሞ ታገባል። አሁን የእናንተ ትንሽ ወይ የሚያደርገው በጣም ክሩሻል ጊዜ ነው። አይታል ጋፑ 4 ነጥብ እንደሆነ ከዛ የመጀመሪያ ሁለት ጌሞች እኩለተናል። አሁን ተሸነፈ። በተከታታይ 3 ጌም ያለ ዊን ያውም እድል አግኝታችሁ ሲቲ ባለፈው አሸነፍናቸው። በአሁን 3 ፖይንት ጋፕ ቢኖር ኖሮ ስቲል ሴፍ ነበር ለዚህ ጌም ብጥሉ ማለት ነው። ግን ያኛውን አልተጠቀማችሁም። አሁን ከዩናይትድ ጋር ኦብቪየስሊ ጠባብ ጌም ነው የሚሆነው። ወይ ድሮ እናደርጋለን ወይ እናሸንፋለን ነው ተስፋው። ግን ሚስቴኮቹ ከየት ነው የሚመጡት? እኔ እንደዚህ አይነት እድል የምናገኝም አልመሰለኝም። እሺ ይክን ሰይ 2 ጎሎች አውትሳይድ ቦክስ ናቸው፣ ኢንዲቪጁዋል ታለንት ነው። የመጀመሪያው ሚስቴክ ግን ሪዲክለስ። ከዛው ከመጀመሪያው ምንድን ነው ያልኩት? አይ ዶንት ኤክስፔክት ትልቅ ስኮር የለም። 1-0 2-1 3-2 ሁሌ የምናውቀው የዩናይትድ እና የአርሰናል ግን እኛ we were always እኛ ነበረን አንዷን የምንጨምረው እንደዚህ አይነት ነገር ስህተት አንሰራም። ኢቨን ፈርስት ጌም ላይ እናንተ ዶሚኔት አድርጋችሁ ነው ኮምፕሊትሊ አይደል? ዶሚኔት አድርጋችሁ ግን ስቲል ዲፌንሳችን was solid. that's why you didn't score. so አንድ ግን ኮርና አገኘን አገባ። አሁን ደግሞ it's the other way around. እናንተ 2 አሜዚንግ ጎል አገባችሁ፣ ሪዲክለስ እንትን አረጋ ይገባችኋል። እናንተ ማሸነፍም አለባችሁ። ለኔ አሁን ሰሪያ ፔናልቲ ቢሰጥ አይለለኝ was ridiculous. እኔ እንደውም አውዳርጊ መከራከረው የመጀመሪያው ጎል ሞመንተሙን የቀየረው እሱ ነው። አይ ቲንክ ሼኪ የሆነ ያኛው ጎል ባይገባ ሞራሉም የመጡትን 2 ጎሎች የማግባት ሞራልም አይኖርንም ነበር። ያ ጎል ከገባ ባይሆን ኮምፕሊትሊ እናንተ ኮንትሮላችሁ የጠፋ እንዲሁም ያ ጌም ያ አካባቢ 3 ሚስቴኮች መጡ፣ አንዱን አገባ። ከዛ በኋላ ሼክ የሆነ ጌም የገመትኩት ሰከንድ ሃፍ ስትመለሱ ሞር ስትሮንግ ሆናችሁ። ከዚህ ዩዥሊ የኛን አይተሃል። ፈርስት ሃፍ በደንብ እንጫወታለን፣ ሰከንድ ሃፍ ላይ ያን ያህል እንትን የለንም፣ ኤነርጂ የለንም። እንደውም የጠበቁት ሰከንድ ሃፍ ላይ ኮምፕሊትሊ ሲስተማችሁ ተቀይሮ ሞር አታኪንግ ሆናችሁ፣ ያው ሰብስቲዩት አድርጋችኋል። በጣም ብዙ ሰው ነው የገባው አታኪንግ ሰዎች። ኤክስፔክት የምታደርገው ዩድ ጎ ፎር ኢት። ከዛ እኛ መልሳችሁ እንደዚህ አይነት ጥፋት ካላጠፋችሁ እድል አናገኝም። እንዳልከው ነው ክሊር ከቻንስ እኮ አላገኘንም፣ አልፈጠረም። ዛሬ ብሩኖ ኪ ቻንሶች ይህን ያህል የፈጠረው የለም። እንዳልከው ዋን ኦን ዋን የተገናኙትና የሳት ነው ነገር የለም። እንዲሁም የመጀመሪያው ጌም ላይ ሴስኮ ስተዋል፣ ትዝ ካለ ብሩኖ ስተዋል፣ የተወሰኑ ቻንሶች ነበሩ። በአሁኑ የለም። ግን ስቲል ይመስለኛል ቻንስ ኮንፊደንሳችን የኛ እንደዛ ዶርጉ ሲመታ ይቻላል። ሆነስሊ አውትሳይድ ቦክስ ሲሞክር ኩኛም ቻንሱን መውሰዱ አይ ቲንክ የእናንተ ጌሙን በደንብ ዶሚኔት አድርጎና አታኪንግ እና አለመሆናችሁን ሲያዩ ነው ኮንፊደንስ ያገኙት ብዬ አስባለሁ ዩናይትድ ተጫዋቾች። ምክንያቱም እናንተ ኢፍ ዩ ጀስት ጎ ፎር ኢት እንዳልኩ ነው እርጀንሲ እያልን ነበር መሀል ላይ ኮምፕሊትሊ ተቀያየረ። የእናንተ እርጀንሲ የለው እንኳ ስትይዙ ስቲል እኛን ቦክስ አድርጋችሁ ሳይድዌይስ ፓስ አድርጎ ከዚያው ነገር ክሬት ለማድረግ ነው እየሞከራችሁ ያለ። ሜሲ ነው ሲያስገባቸው ተጫዋቾች ኦል አውት አታክ ነው። ምንም አይነት ስትራክቸር የለውም። እናንተ ኦልሬዲ ስትራክቸራችሁ እንዳለ ነው። ኦልሬዲ ሊድ እያደረጋችሁ ነው፣ እየመራችሁ ነው፣ ኮንትሮል እያደረጋችሁ ነው። እናንተ ኮንትሮል እያደረጋችሁ ኦልሬዲ አጫዋታችሁ የእናንተ ካውንተር አታኪንግ ሲጀምር፣ ስለዚህ ለእናንተ አሪፍ ነው። እኛ እናጠቃቸዋለን። ከዛ አይተሃል ኢቨን
ማነው ቤን ዋይትን ጎትቶ እንትና ኦልሬዲ Yeah. ቤን ዋይት እና ሁለት ተጫዋቾች የእናንተ ተጫዋቾች ነበሩ yeah. ቤን ዋይትን ጎትቶ ሶ ያ የሚያሳይህ we were all over the place እናንተ ሞር ስትራክቸር ነበራችሁ Yeah. ሶ እናንተ ካውንተር አታክ ለእናንተ አሪፍ ነው ኦፍ ኮርስ የኩኛ ጎል like it's ridiculous የእንትናም ridiculous ነው ግን still Yeah. አሁን እኔ ሁለት will you feel happy with me no Yeah. because it was a mess game like any Yeah. discipline አይደለም ያዩ ነበር Yeah. ገባህ ሴሌብሬት አላረኩም ሁለተኛውን ጎል literally I told you like Yeah. because Yeah. እኔ at least ጨዋታ አይተህ like አሁን the first መጀመሪያ ሲያስቆጥሩ ደስ ብሎኝ ነበር Yeah. why Yeah. because at least አሪፍ ጨዋታ እየተጫወትኩ ነው ደስ የሚል Yeah. ነገር እያየሁ ነው ከዛ በኋላ they were all over the place ተከላካዮቻችን the most amazing ተከላካይ ብለን የምታስበው ሳሊባና እንትና ጋብሪኤል እየሰሩ የነበሩ ስህተት ኳስ ማቀበል አቅቷቸው ሳሊባ ሰጥቷቸው ነበር መጨረሻ ላይ Yeah. Yeah. Exactly. so like አሁን ለዛ ነው አሁን ብዙ የአርሰናል ደጋፊ አሁን በእኛ ዙሪያ ራሱ ያሉ ሰዎች ራሱ የሚያናግረኝ እሱ ነው like ፕሪሚየር ሊግ ወኛ ነው ማን ይሰጠ like you have to perform you have to earn it exactly so now earn ደግሞ የምታደርገው እነዚህ አይነት ጨዋታዎችን ችግር የለውም እኩል ውጣ ግን at least perform yeah you know yeah so እሱ ማታረግ ከሆነ ትበላለህ like exactly አሁን ነገ ሲቲ ከአርሰናል ጋር መጥቶ ሲቲ ላይ እንደዚህ ብትል then ምንድን ነው ከዛ አንድ ፖይንት ይሆናል ያ እሱ ነው የሚያሰጋው ያ was just more risk የጨመረው እንደማቸው ገና ቶተናም አለ ሊድስ አለ ኒውካስል አለ ምናምን so ለሲቲ ኮንፊደንስ ሰጣው ለአስተን ቪላ ኮንፊደንስ ሰጣቸው ያ ገባህ so እኛ አሁን ሲቲን ብቻ ያየን አስተን ቪላ they been consistent እኛ ብቻ ነን ያሸነፍናቸው ያ ከዛ አንድ ጨዋታ ተሸነፉ በቃ አንድ ባለፈው ተሸነፉ እንጂ እነሱ ኮንሲስተንት ናቸው እንትናም ሲቲም ጌሂን ገዙ ትናንትና አይተሃል ጨዋታቸው ምን they were solid so አንተ በራስህ ያለው ነገር ኮንትሮል ማድረግ የምትችለው ሌሎቹን አይደለም አንተ ራስህን ኮንትሮል ማድረግ ካቃተህ ግን you're giving I'm telling you this guy if he doesn't win the Premier League በዚህ ዓመት በቼልሲ አላረገው በቃ this ከዚህ በላይ ተጫዋች ተገዛለት ሞንስ እናደርግ የነበረው ተጎዱ የተባሉ ተጫዋቾች ተመልሰዋል ከሃቨርትዝ ውጪ ዛሬ ሃቨርትዝ አልገባም እሺ ከሃቨርትዝ ውጪ ሁሉም ሰው ተመልሷል ኖ ኮምፕሌንት እሱ በመጣው ታክቲክ ነው እሱ ያለው ሜንታሊቲ ተጫዋቾቹ ላይ ያደረሰው ነገር እኔ እርግጠኛ ነኝ የዛኔ ድሮ የተሸነፋቸው በዩናይትድ ጌም የተሸነፋቸው ነገሮች ሜንታሊቲ ቻው ነው እንጂ ላይክ ባየር ሙኒክን አሸነፈ ኢንተር ሚላን አሸነፈ ቀጥቅጠ ኮንቪንሲንግ አሸነፈ እዚህ አይነት ጨዋታ ላይ ፐርፎርም ማረጋጋት እኔ ነገርኩ ከናንተ ጋር እኩል እንኳን ብንሆን የሚክሰንስ like ጨዋታችን አሪፍ ቢሆን like ምን ሰራችሁ ስህተቶች it's just ridiculous እኛ በዚህ ሲዝን እኛ we're the most inconsistent team exactly no even አሁን የሲቲ እና የአርሰናልን ጌም ብታይ ሲቲ ላይ ፐርፎርም ያረጋችሁት ከዚህ ይሻላል 10 ይሻላል ይሻላል በጣም የሚገርም ጨዋታ እኔ I feel like the last ነው የላስት የናንተ ጌም it was match of the year እስካሁን ድረስ I think it was one of the best games yeah በማ ዩናይትድ ብቻ ሳይሆን like team wise እንደዛ ፐርፎርም አድርጓል ዛሬ we're not good no we're not we're just clinical exactly አሪፍ ታለንት ያላችሁ ተጫዋቾቻችሁ አገባችሁ በቃ በሱ ነው ያሸነፋችሁት ግን ደግሞ on the other side እሱን አለው ማረጋችሁ it was not right exactly እሱ ነው defensively the most እንግዲህ አሪፍ ቡድን እንደዚህ ridiculous ነገሮች ካለ እንግዲህ በዲፌንስ ነው እየኮራ ያለው እንዳልከው ነው ቅድም ስዊፍት ፓስት 3 ጌሞችን ጨምሮ እነዚህን እድሎች ተጠቅመ ጋፕን ማስፋት ካልቻልክ እንደኔ ገሞች ላይ ደግሞ ፈርተ ሳይሆን መግባት ያለብን እንዳልኩ ሊቨርፑል ሲቲ እና ዩናይትድ ሲደርስ I don't think minimum አይነት past trauma affect ሊያደርግ አይገባም you guys are the best teams ever Premier League የመራችሁ ነው Champions League የመራችሁ ነው Carabao Cup semi-final ደርሳችኋል FA Cup አለ literally according to some fans quadruple like still አላችሁ technically ማለት ያው I'm just saying so እንደዛ ያለ ቲም more confidence ተሰምቶት ዶሚኔት አርገን እናሸንፋለን ዩናይትድ በሚል ሜንታሊቲ ነው እንጂ ማግባት ያለበት እንዳልኩ I think Arteta I think he gives too much respect ለትላልቅ ቲሞች every time
like let's be structured now ሌላው ቲም ላይ እንደሚገባው ቢገባ እናንተ ሌላ ቲሞች የሚያሸንፏችሁ let's go for it በቃ ገባ ለነሱ they don't have anything to lose. Exactly, that's what I'm saying. አንተም 7 point difference ኖሮ you have to be confident enough ማንንም እናሸንፋለን የሚመጣውን ሰው እሱ ደግሞ የሚያሳየ ስትራክቸር በመሆኑ ማቀባበሉ ኖርማል ሌላውን ሰው ሌላ ቲም እንደምገጥመው ስትጫወት it would have been 10 points ደግሞ ማየት ያለብህ 7ቱን ሳይሆን ብናሸንፍ 10 እንሆናለን ነው so imagine እንግዲህ the past 3 games ማለት if City were good they would be at least 3 or 4 points above us. Yeah, exactly. አስቡ ስለዚህ ይሄ የሚያሳየ የነሱን ኢንኮንሲስተንት እንዳለ ግን የኛም ራሱ ቻው ማለታቸው like ምንም እንደሌለ እድላችሁን አለመጠቀማችሁን የሚያሳየው ቅድም ያልኩህ እሱ ነው ትንሽ ያስፈራል 15 ጌም እየቀረ 4 ፖይንት it's shaky especially አሁን ባላችሁ ፎርም ማለት እንዳልከው let's say የቶትናም it's a derby አይደል ዞሮ so ድሮ የማድረግ ቻንስ አለ ወይም የመሸነፍም አለ I don't know ያው usually ታሸንፋላችሁ ግን እዚህ ድሮ ራሱ ብታደርጉ usually እናሸንፋለን አሁን እኮ ማንቸስተር ዩናይትድ እኮ አሁን እኮ the past እንዳልከው the past 4 years በእኛ በሜዳችን አሸንፋችሁን አታውቁም በእናንተ ሜዳ ራሱ ሶስቴ ተጫወቱ ሶስት አሸንፈናል ኤፍ ኤ ካፕ ላይ እናሸንፋችሁ ኤፍ ኤ ካፕ አሸንፈናል እኛም አሁን በዚህ ሰዓት ኦኬ እናሸንፋለን ብለን የምገባው ጌም ፖይንቴ ደርቢ ላይ አትሊስት ድሮ የማድረግ ቻንስ አላችሁ እሱን ድሮ ካረጋችሁ ሲቲና ቪላ ካሸነፉ 2 ነጥብ ቀንስ አሁን ካለው ላይ will be 2 points ከዛ አንድ ኦፍ ጌም ቢኖራችሁ እንደሌላ ጊዜ ደግሞ ከሆነ ሲቲን በሜዳቸው እናገኛችሁ እዛ ሳደርሱ ነው የምልህ አንድ ደግሞ ድሮ አድርጋችሁ እነሱ ጋር ከደረሳችሁ በአንድ ጋፕ ነው እነሱ ጋር የምትሄዱት which is scary እና it's shaky even ይሄን እንኳን የሚያሳየው አሁን ለምሳሌ ኦኬ ዛሬን ኦኬ መነሳሻ አድርጎ ኦኬ ከዚህ በኋላ we have to be በደንብ because ምንም አይነት እንትን ኮምፕሌን ማቅረብ የለበትም ሰው ከዚህ በኋላ ተነስተን ኦኬ the next እነዚህ ጌሞችን ማሸነፍ አለብን በቃ ይሄንን one of them ነው it's okay ብሎ የሚቀጥሉ ከሆነና የሚያሸንፉ ነው ኦኬ that's good አሁን next week ከሊድስ ጋር ነው ያለን በሊድስ ሜዳ ነው ሊድስ almost ሲቲን አሸንፈዋል I think ሊቨርፑልን ማሸነፈዋል እናንተ ነጥባስራችኋል I think እኩል ይወጣው ነው እኩል ነጥባስራችኋል so ሲቲም እንትን ሊድስም is not a good place to go that's what I'm saying እንደዚህ የሚቀጥሉ ከሆነ ደግሞ አይተርኩም exactly it's a shaky thing ridiculous let's United again let's give some props defense it was not bad honestly set piece and on goal እሱ ጥፋት ነው ማርቲኔዝ እሱን ከሚጋፋ like ካይሆ ካሰሚሮ ነው ፖይንተሩን ከኦዴጋርድ ለቆ የመጣው so ዶጉም ካሰሚሮም ወደ ሳካ መጡ so ኦዴጋርድ ሲመታው ባዲዮ ነው ለዛ ነው ሰው እሱ የነሱ ጥፋት ነው ከዛ ውጪ ግን ይሄን ያህል ክፍተት አልነበረ ጥፋት ያጠፋው አልመሰለኝም in general ሳይ ነው ምንም ብዙ ኦፕን ቻንስ ፈጥረው እንደሌላ ጊዜ ዩናይትድ ብዙ ጊዜ ሚስቴክ ነው የዲፌንሳችን እንትን የሚጎዳን አልነበረም ሁለተኛው ጎል ሴት ፒስ ነው የተልከሰከሰ ኳስ ነው so I think defensaችን they were good ዳሎ obviously still ጥፋቶች ቢኖሩም ዛሬ it was okay good ምናምን ሳይሆን he was okay ሚድፊልዳችን at times ትንሽ ተከፋፍቶ ነበር ፓስ ላይ ካሰሚሮም ሜኑም ስሎ ናቸው they're not fast players so ከራይስ ጋር ከኦዴጋርድ ጋር እና ዙቢሜንዲ ጋር it's not a match ፈጣን ዲፈረንት ሚድፊልደር ስላላችሁ ከዛ ውጭ ግን I think overall United እንደ ሲቲ ጌም አይደለም ፐርፎርም ያደርገው ግን I was happy because ብዙ ድሎችን አለመፍጠሩ ከዛ ደግሞ ክሊኒካል መሆናቸው ከዚህ usually እዚህ ጋር መጥቼ ሁሌ የምቃጠለው ምንድን ነው እንደውም ከዚህ የተሻለ ቻንስ አግኝተን ዋን ኦን ዋን እንስታለን ኦር ፓስ አናገባም ጭራሽ ቻንስ ክሬሽን እኮ I think በዚህ ሲዝን we're high ከአንድ እስከ 3 ውስጥ ነን ግን ኤክስጂያችንን አንደር ፐርፎርም እያደረግን ነው we create too much አናገባም እሱ ነበር ችግራችን ከዛ ከሁሉም ጌም ደግሞ somehow አርሰናል ላይ we chose to be clinical which is crazy ዶርጉ ከውጭ መጥቶ አያውቅም እሱ ነው ከገረመኝ እኔ አይቼው አላውቅም ሹት ሲያደርግ ጭራሽ ኩኛ he's a big game player እናውቃለን wolves ላይ ግን ዩናይትድ ላይ እንደ ኢንትሪ ስኮር ሲወስድ አላየሁትም so it's an amazing goal overall it was not the best performance ከዩናይትድ ግን
ጥሩ ነበር we did what we have to do so ይሄ ለኛ it's a big አርሰናል step ሜዳ ላይ honestly መጣችሁ ያደረገ ያለባችሁ ነው ያደረጋችሁት yeah lead በቃ league እንደዛ leaders መጫወት ያለባችሁ እንደዛ ተጫውታችሁ እሱ ነው ብለ ስትራክቸርድ ናችሁ ይሄ ነው ዩናይትድ was not structured the whole seasons like the past ካሪ ከገባ በኋላ ግን የሲቲ ጌም ላይ እኛ ጌም ላይ structured ማንም ሰው out of place ሆነ አላየ ሲቀባበሉ ራሱ even ይሄ ዋን ቷችሁ ራሱ ማን ማግኘት ጋር እንዳለ ያውቃሉ exactly the opposite እኛ ጋር ደግሞ እኛ the whole season consistently good ነበር እንደዚህ ridiculous ፓሶች አትሰጥም ቀይ ያወጣል ምናምን እንደዚህ አይነት ነገሮች አይተናል this game was we chose to be unstructured that's Lenny mentality issue ነው Lenny I think it is ደግሞ ሁሌ እዚህ አካባቢ ሲደርሱ ነው ሜንታሊቲ አፌክት የሚያደርጋችሁ ካየኸው like ትንሽ ጌም ሲቀራችሁ you guys like made it ሊድ አድርገህ ላይቱን እያየህ ጫፍ ላይ እንዴት ስህተት ማድረግ የለብህም this season is different and if I don't see literally the last game like በቃ 6-7 point difference አይደርሱብን ነው ካልኩሌሽኑ ሳይደርስ እዚህ ቀን ነው ማለት like አሸነፈ ነው because already ነገር ያለው ከመጀመሪያው ጀምሮ ትራውማ አለብኝ ለኔ I don't know የሌላው ሰው አላቅ we've been here ከዚህ የተሻለ ፖይንት ላይ ነበራችሁ I think ሲቲ በተከታታይ ምናምን ጌም ሲያሸንፍ እዚህ አይነት ፖዚሽን ላይ ነበር አሁንም እዚህ አይነት ፖዚሽን ላይ ገጠመ so አሁን ምንድነው ኮንፊደንስ የሚሰማው ነው the whole fan base ጥሩ እኮ ነው ነው ወይ ስታየው እሺ fan base ኮንፊደንት ነው we got this quadruple ምናምን ትላለህ ግን somehow ግን ደግሞ እነዚህን ኢንኮንሲስተንሲዎች ማን ነው እንደዛ ያስባለው ምን አድርገን ነው ኦኬ ላይክ ኮንፊደንት ነው ሲቲ እንደዛ ቢሆን ሲቲ ኮንፊደንት ቢሆን it makes sense because they በልተዋል even አሁን እነሱ they have to be confident personality ማ ቀድ እንደርሰን እናሸንፋቸዋለን because they've been here and they have the right to say that እኛ ግን we don't have the right to say that እሱ ነው አልበላንም እስካልበላንም you don't have the right to say that so ማንም ቲም መጥቶ አርሰናል ላይ ያሸንፋል guaranteed win የምለው ነገር የለም because the way we were playing I think the past season ይሻላል እሺ ከዛ በፊት ያለው ሁለት ቲሞቻችን ግን ይሻላሉ ካሉት it's just የኛ ዲፌንሳችን አሪፍ ሆነ ነው attacking zero ነው like literally the past 3 years especially the past it's just በቃ አሁን free kick እና በቃ set piece and one form of እና ሚድፊልደሮቻችን አሪፍ ናቸው በቃ በሱጭ ደግሞ እሱ ነው እኮ የሚያስቀው እንትናም I don't know the overlap እያየ ከሆነ ስኮልስም he said the same thing usually ሊጉን እንደዚህ የሚመሩ ቲሞች ዲፌንስ እና ሚድፊልዳቸው ጥሩ ነው ግን ደግሞ አታኪንግ ላቸው you can name he's been the best the whole season የምትለው አይነት ተጫዋቾች አላቸው ወይ ዊንገሮች the best አላቸው you can say like ሳላ ወይ ደግሞ ሃላንድ you can pick የሆነ ተጫዋች ከቲም ውስጥ the whole season እኔ ፍሮንት ስሪያችሁ ላይ output high የሆነ ተጫዋች የለም it's crazy እንደውም ማርታ last season ሳካ ነበረ ከዛ በፊትም ሳካ ነበረ ሳካ he's not been good enough this year ማርቲኔሊ has not been good enough ዮኮሬዝ እንደተጠበቀው የተገዛው has not been good enough ትሮሳርድ ነው ትሮሳርድ ከዚህ በፊት ካለው ሲዝን የተሻለ ተጫውቷል ግን it's not still not good enough ባለው so እንደዚህ ሆነ ማሸን የሚያስቀኝ እኮ they're seeing the output አይደለም ምንም ነገር የለንም አጥቂ ላይ literally ስኮር የሚያደርግልን አጥቂ የለንም ግን they're not doing anything in January I get it okay እንትና ዮኮሬዝ እንደሳል ግን if you're not performing እና እጄ ላይ ነው ብለን ታስበው ዋንጫ ከሌለ you have to do something at least loan ማምጣት አለብህ ከበር ለማድረግ ባገዛ ራሱ ዛሬ ያገቡትን ተጫዋቾች ያቸው like literally midfielder ነው ያገባው exactly like እንትና ነው ሜሪኖ ነው ገብታ ያገባው that shows you አጥቂው ምንም ነገር አይደለም ዮኮሬዝ okay even ዮኮሬዝ መጨረሻ ላይ ለእናንተ ታክል የተሰጠው let's say ተቀጣት አይደለም that pass what was that ሞታት አለበት like literally like እሱ ብቻ በቃ ልጅ መቀመጥ አለበት ጭራሽ መግባት የለበት የምር ያስፈላል እንደውም ኢምፕሬሲቭ ነው አይስዌር እስካሁን ድረስ በዛ ፍሮንት ስሪ ይህን ያህል ፋር መምጣታችሁ ራሱ ሚድፊልዱና ዲፌንሱ ምን ያህል ጥሩ እንደሆነ ነው የሚያሳየው ኮምፕሊትሊ ፍሮንት ላይ ናችሁ እኔ እንጃ ከባድ ነው እንደዚህ መሆን የለበትም ጭራሽ ደግሞ የእናንተ እምቦይሞና ኩኛ ቢኖረን ወይ ኢቨን እንትና
አማድን ብትወስደው በዛ ሳይድ Any so. Yeah, ሳካን ልመርጠው ይችላል ከአማድ ግን yeah, ከዛ ውጪ ግን ሁለቱን ተጫዋቾች yeah, ወስዳለሁ ምንም yeah, ማርቲኔሊን I've seen him for the past 5 years yeah, yeah, nothing okay he scores ከስንት አንዴ yeah, ትሮሳርድን አይቼዋለሁ he's been inconsistent አሁን ገና ነው ፐርፎርም ያደረገው እምቡሞና ኩኛ መተው this year they outperformed those two እነሱ 5 ዓመት I think they would. that's what I'm saying ደግሞ እሱ ነው የምልህ ደግሞ የገዛኸው የሚያስቀው ተጫዋች እኮ እንደዛ ነው ማድረግ ያለበት yeah, combined 11 ሲወጣ ግን ካየ like the past few days leading up to this game ሁሉም ሰው ኩኛን ሌፍት ላይ እየወሰደው አልነበረም። ትሮሳርድ ነበር ፒክስ ያደረገው የነበረው። I get it እሺ he's been consistent እኮ ስላገባ ነው yeah ኩኛ ኢንኮንሲስተንሲ ነው ግን ፒውር ታለንት yeah ዋይዝ I would take ኩኛ yeah yeah ገባህ exactly አትሊስት yeah የገዛኸው ተጫዋች I don't expect Cunha to perform like this season every game okay yeah ግን yeah at least you could see የሆነ hold up play on ብታየው አጫወቱ the way he passes you can see he yeah has talent አይደለ አሁን ለምሳሌ yeah ማድዌኬን አሁን እኔ ወስጄ ማድዌኬ yeah is a bad player ልል አልችልም ገና ነው yeah okay this yeah season yeah one or two perform እያደረገ ነው so I'll give him time yeah ትሮሳርድ እና ማርቲኔሊ I've been seeing them for the they've past been 5 here years so yeah ምንም ኮምፕሌን ላደርግ አልችልም yeah so ለዛ ነው exactly የምልህ እምቡሞን አይተህ ገዝተህ አውትካሙን አየህ yeah ኩኛን ገዝተህ አውትካሙን አየህ so if you see yeah that የእናንተ የገዛችኋቸው ተጫዋቾች ሞር ፐርፎርም እያደረጉ ነው ለእኛ yeah ከተገዛች ተጫዋቾች ፕሮባብሊ ዙቢሜንዲ ነው ለእኛ ፐርፎርም እያደረገ ያለው it's been solid though the best ተጫዋች የገዛ ነው እሱ yeah ነው ከዛሬ yeah ውጭ yeah ሙሉን እንትን ቀይሮልናል አሪፍ ነበረ yeah ከዛ ውጭ yeah ግን like ያስባለን እንትን even ፕሮባብሊ Eze ተከላካዮቻችን Eze እሱ ነው የምልህ disappointing like yeah expect okay ኤዜንም እሰጠዋለሁ እኮ this year ግን yeah because you've seen him perform at least yeah ቶተናም ላይ ታያል መሀል ላይ ታያለ የሆነ ትንንሽ ኳሊቲዎች አሉት ጊዜ yeah ትሰጠዋለህ ሌላው ግን የኮሬዝን I cannot say oh next year ደህና ይሆናል ብዬ like the way he ኳስ የሚይዝበት መንገድ yeah የሚያቀብልበት መንገድ ለእኔ is not good enough ፕሪሚየር ሊግ ኳሊቲ አይደለም like yeah I would በአሁኑ ሰዓት I would pick any Premier League attacker ከሱ I think so I swear any he's shocking yeah he's shocking even ለሌላ ለራይቫል ፋኖች ለእናንተ ሁላ አይደለም እኛ ራሱ ማን ሁሉም ሰው ኤክስፔክት ሲያደርግ እሱ yeah የነበረው እሱ ነው ዮከርስ እዛ አርሰናል ቲም ውስጥ መጥቶ yeah አትሊስት 15 ጎል ያገባል yeah ብዙ ሰው ኤክስፔክት እያደረገ ያለ እንዲህ አይነት ፐርፎርማንስ ጎሉ ላኮ አይደለም it just doesn't look good ጭራሽ ቲም ውስጥ ላይ ምንም ነገር ነው ያደረገው ለዛ ነው ጋብሪኤል ቪሱስን ኦኬ yeah አትሊስት he might do anything ትላለህ yeah የሆነ ታያለህ yeah ምንድነው ኳስ ይቀባበል ታያለህ yeah አትሊስት yeah አሳን አታከር ባታየው የሆነ ሚድፊልደር የሆነ ኬኦስ የሚፈጥር አይነት ተጫዋች ነው ሃቨርትስ ፎልስ ነው ሃይ ስትና yeah ግን አትሊስት 10 ያገባል yeah ገባ like yeah so ሃቨርትስ በአሁኑ ሰዓት ሃቨርትስን እመርጣለሁ ብለህ that's why ከሌሎቹ yeah አታከሮች 10 እጅ yeah ይሻላል yeah ካሉ yeah so technically አርሰናል የስትራይከር ሶሉሽኑን አልፈታም like አልፈታም ምንም yeah no still issue I አለ give props to the እንትን እኮ I'm not gonna say ምንድነው ኦነሮቹ ይቷል it's just it expect just didn't work ያደረጋቸው out ተጫዋቾች yeah በቃ አልሆነም ኤዚያ yeah didn't work out የእንትራም የዮኮሬስ didn't work yeah out yeah everybody wanted Yokeres everybody wanted Eze so we yeah got them ግን yeah they're not performing yeah እሱ I'll ግን give Eze time አርቴታ I will ላይ not give ጥያቄ don't you think እነዚህ ነገሮች አርቴታ ላይ ትንሽ ጥያቄ ያመጡ ምክንያቱም we've seen ኤዜ no ዮከርስ እንኳን እሺ የፕሪሚየር ሊግ ኢፌክት ነው በለው ግን ኤዜን ክሪስታል ፓላስ ላይ he was a key player so ኦሊቨር ግራዝነር የተጠቀመበት ወይ ከሰራ ለምንድን ነው የአርቴታ ወይ ማይሰራው so is it all on the player እንደዛ ብለህ ታስባለህ no it's not all on the player ግን ለዛ ነው I will give him time ማለት at yeah least የኛ ጨዋታ ላይ ስትራክቸር ሆኖ እንዲገባ ከፈለገ like yeah እንዴት አድርጎ ማሰለፍ እንዳለበት አውቆ የሚያሰልፈው ከሆነ I don't care ለዛ ነው yeah I'll give him time this is his first year ቶተናም ላይ ፐርፎርም አድርጎ አይተነዋል ያንን የምናውቀው ነው ይዜን አይተናል so yeah at least I'm seeing that so yeah የአርቴታ ችግር ነው ማለት ከባድ ነው የአርቴታ ችግር ብዬ የማስበው ከአርቴታ ይልቅ የገዙት እንትኖች ናቸው I think he wanted አርቴታ ነገሩ ሴስኮን ነው የፈለገው ያ ግን ስቲል yeah ፖይንት ምንድነው ላይክ ከመጣለ የሆነ ስትራይከር ሰምሃው ይሰራል ከተባልክ አታኪንግ ሚድፊልደርም ኤዜን የሚያክል ተጫዋች ከመጣለ አትሊስት እንዴት ነው how can I get the best ከነዚህ ተጫዋቾች ብለህ ትንሽ ትዊክ ማድረግ የለብህም ወይ ነው I think the same way ነው የተጫወታችሁ ያላችሁት
በፊት እንደምትጫወቱ አይደለም። አሁን የችግሩ ምንድነው መሰለኝ? አሁን ለምሳሌ ለሴ ክሪስታል ፓላስ አጫወታቸው ክሪስታል ፓላስ they're not a team that ዳይሬክት ኳስ የሚይዙ አይነት ኳስ የሚይዙ ተጫዋቾች አሉ። ሶ ዲፌንድ አድርገው አታክ የሚያደርጉት ሶ ኤዚ ለእንደዚህ አይነት ቡድን ይመቻል። ሶ ምንድነው ልክ አሁን ለምሳሌ እናንተ ከአርሰናል ጋር ብትገጥሙ ኤዚ ለእናንተ ፐርፌክት ነው ቢካዝ ይዛችሁ ከዛ አንድ ፓስ ነው የሚፈልገው ልክ እንደ ፈርናንዴዝ እንደሚሰራላችሁ ማለት ነው። ሶ ልክ አንድ እንትኖች ይኖራሉ ራጮች ይኖራሉ ለነሱ ፓስ ለማድረግ ይሄዳል። እኛ አሁን ሲቲ ላይ ያገባ ነው ጎል ማለት ነው። the same way ሲቲ እየቀጠቀጠ ነበረ ከዛ እኛ በአንድ ፍሊክ ኤዚ ፍሊክ አድርጎ አሲስት አድርጎ አገባ። እንደዚህ አይነት ተጫዋች የሚመቸው አርቴታ ሳይሆን ሙሉ አርሰናል ቲም ግን ኖርማሊ ጌም ላይ ሎ ብሎክ ቲሞችን ብሬክ አፕ ማድረግ ነው የሚፈልገው። ብሬክ አፕ ለማድረግ ደግሞ ኤዚ አንሎክ ያደርጋል ነበር። ኤዚ አንሎክ ማድረግ ፕሬስ ያደርጉ ቶሎ ኳስ ይነጥቁታል ጊዜ ያለ ይኖራል ምናምን እሱን at some point ይሻሻላል ብዬ ተስፋ አደርጋለሁ። ካላገ he's a failure እንትና የኮሬዝም he's a failure already I don't think የሚሻሻል አይነት ተጫዋች አይደለም። he's a 27 ከዚህ በኋላ እንጃ ብዙ ይሻሻላል ማለት ይከብዳል። እንደውም you can say Sesko 21 ዓመት ነው ተስፋ ያለው ነው ትላለህ። ኦኬ በዚህ ሲዝን 5-6 ጎል እንኳን ቢገባ ቀጣይ he would increase ከቲሙ ጋር ሞር ሲዋሃድ ይሻሻላል። ኢንቨስትመንት ነው ብለህ ታስበዋል። ዮኬሬዝ I don't think ኢንቨስትመንት ራሱ አይመስለኝም። ለዛ ነው ዛሬ ዮኬሬዝን ያላስገባው ጋብሪኤልስን ያስገባበት ከኢፍሲ ፐርፎርም ያደርጋል እንዴ ላይክ የእንትና ጎል አሁን ለምሳሌ ቻምፒየንስ ሊግ ጎላችን ኢንተር ሚላን ላይ ጋብሪኤልስ ያገባው ጎል ዮኬሬዝ ያገባው መቼ I don't think so like በዛ ፍሌንች ተነስተ በእግሩ መቶ ማግባት ኤክስፔክት የተደረገው አያገባው ዮኬሬዝ ባቢ ቆም እንደዚህ ምናምን ያለ እና ፓስ አልተደረገልኝ exactly ምንም አይታየኝም እሱ ላይ ከዚህ ውጪ let's see how they play the next game will tell us so many things like in the ምናምን አድርጌ ይችላል if we're doing the same thing እና አንድ ለባዶ በፍሪ ኪክ እና በሴት ፒስ እናገባለን it's not going to last አሁን የተሻለ አውትፑት ያስፈልጋቸዋል። ያ ሴት ፒስ ላይ ሪላይ ማድረግ ከባድ ነው ለከዝ አትሰም ይሰራል ከዛ ግን at some point አይሰራም then what do you do በዛ ጊዜ like እሱ ነው ችግሩና የኛም ተመሳሳይ ነገር ነው ማለት we're happy two of the biggest teams አሸነፍን ሲቲ እና አርሰናል አንድ ነው ሁለት ያሉ ከዛ ግን የኛ ሁሌ ቻሌንጅ የነበረው ቀጣይ like ሊድስ ቦርንመውዝ let's see እስቲ ማን እንዳለን እሱ ነው ሞር ስለዚህ ቲም የሚነግረኝ ነው ፉለም like በጣም ክሩሻል ከዛ ቶትናም አለ ዌስትሃም አለ ኤቨርተን ክሪስታል ፓላስ ኒውካስል ቪላ ቦርንመውዝ እንዳለ በፊት ፖይንት የሚያስጥሉ ነው የሚያሸንፉን ቲሞች ነው ያሉት። ሰው ፉለም ላይ I want to see የምር ተሻሽለናል። እዚህ ዩናይትድ like it's just የሆነ ሃይፕ ነው ኒው ማኔጀር ባውንስ ነው በቃ አድሬናሊን ሮሽ አድርጎ ትላልቅ ቲሞች እናሸንፋለን የሚል ኢጎ ነው ወይስ ትሩሊ ሄቲንግ ኮንፊደንሱ ተመልሷል? እሱን ነው ማየት የምፈልገው። ፉላምን ዶሚኔት ሁላ አይደለም it's just controlled የሆነ ጌም ማየት ፈልጋል። ኦብቪየስሊ ማሸነፍ አለብን ግን ኮምፕሊትሊ ዶሚኔት ባናደርጋቸውም ስህተት አለመፍጠር የእነሱን ጌም ካውንተር ሲያደርጉ በትክክል ማስጣል ከዛ ደግሞ ኮምፎርታብል ጌም እንትን እያልኩ ማየት አልፈልግም ከፉላም ጋር ኦማይ ጋድ ምናምን ብዬ አይደለም የሆነ ረጋ ብለው ማሸነፍ ከቻሉ ን ሁሉም ዩናይትድ ፋኖች እያመኑ ይመጣሉ ኦኬ እየተቀየር ነው we're on the right path so I think Fulham, Tottenham, Bournemouth, Villa እነዚህ ጌሞች ለኛ next few games በጣም ክሩሻል ናቸው። አራተኛ ነን which is nice 38 ነጥብ still ላይ ካሉት ብዙ ይቀረናል I think ማን ነው ቪላ እና ሲቲ ናቸው ከናል 46 so still 8 ነጥብ ይበልጡናል so ግን እነሱ ላይ it's nice ሶስተኛ ምናምን መድረስ ግን ፖይንቴ እነሱ ላይ ብቻ ለመድረስ ሳይሆን ታች ያሉት እንዳይደርሱብህም ጋፕን ማስፋት አለበት። አስተው ፖይንት አሁን እንዳትወርድ ነው ከታች ያለው ጋፕ ነው ትንሽ የእናንተ ከሊቨርፑል ጋር ከስር ካሉ ቲሞች ጋር ጋፓችሁ ትንሽ ኤግዛክትሊ አሁን ትንሽ ይሄን ጌም ማሸነፋችን ትንሽ ቤሪየር እየፈጠረ ነው። ፉላም 34 ነው ያለው so even ከሱ በታች ያሉት ፉላም እና ከሱ በታች ያሉት ቢያሸንፉ አይደርሱብንም አትሊስት የአንድ ጌም በፈር አለ
ግን ስቲል እሱንም ማስተካከል አለብን። ላይክ 4 እና 5 ከ6 እና ከ7 ካሉት በጣም ጋፕ መፍጠር አለብን። ቶፕ 5 መጨረስ ከፈለግን ማለት ነው ኮምፎርታብሊ። ከዚ 15 ጌም ከዚህ በኋላ ያሉት እናሸንፋለን አልልም። ስናገን ሀያል እንደዛ ሉዝ ማድረጋችን ስለማይቀር ግን ትንሽ ራን ብንሄድ ኔክስት 3 or 4 ጌም ማሸነፍ ብንችል አይ ቲንክ እሱን ጋፕ በጣም ሶሊዲፋይ እያደረግን እንመጣለን። እንዳየው ሊቨርፑል ኢንኮንሲስተንት ነው። በበርንሊ ሉዝ ማድረግ በ18ኛ ያለ ቲም ኢትስ ሪዲክለስ። ቼልሲም እንደምታየው ነው ቬሪ ኢንኮንሲስተንት። ዛሬ አሸንፈዋል። ያ ግን ከዛ ውጭ አይ ቲንክ ዌር ጉድ። ትንሽ ተስፋ ይሰጣል። ያ ሌላ ጊዜ ሲቲና አርሰናል እናሸንፋለን፣ ግን የምናሸንፈው ዋን ኦፍ እድል አግኝተን ነው ሆል ጌም ዶሚኔት ተደርገን ወይ ደግሞ ላይ እንዴት ነው ላይ የሆነ ማግኘት የሌለብን ኳስ አግኝተ ወይ የሆነ ነገር ነው የምናሸንፈው። ግን ፓስት 2 games ሲቲ ዋዝ ኮምፕሊት ዶሚናንስ ኮምፕሊት የተለየ ጌም ነው ያየነው። አርሰናል ላይ ጥፋት አላጠፋንም፣ ክሪቲካል ነበርን፣ ድላችን ተጠቀምን። ዊ ዋን ካን ዊ ኪፕ ደ ሞመንተም ጎይንግ ካን ዊ ሜክ ኢት ላይክ 5 in a row 6 in a row እንደዛ ካየን ተስፋ ይሰጣል። ሁለቱም ቲሞች አርሰናልም ዩናይትድም በአሁኑ ሰዓት ኔክስት ጌም ተለስ ቦት ለእኛም ለእናንተም ምን ቦታ ላይ እንዳለን የሚያሳየው ምን አይነት ሜንታሊቲ ያለን። ኦኬ አሁን በዩናይትድ ተሸነፍን፣ ከዚህ ፓስት 2 games was bad so ምን አይነት ሜንታሊቲ ላይ ነን ያለን? ኔክስት ጌምም እየወረድን ነው እንመጣው ወይስ እንሻሻላለን ካለንበት? ኢፍ ሊድስ ላይ ሄደን if we score 4-5 still 1-0 ቢያሸንፉ I don't think I'll still feel satisfied. 1-0 እሺ 1-0 አሸንፈው if we dominate the game እና like ብዙ ሙከራ አድርገን ከሆነ I don't care. Then at least I will need to see a performance that we're actually trying to score goals. Respond every game the past I don't know 10 games ምናምን ብታይ probably shots on targets 2-3 ነው ያለን each and every game. That's not good enough. That's not. So እሱን ማሻሻል ኦኬ እነዚህ ቲም ከዚህ በኋላ እናሻሽላለን እንታገላለን ብለው የሚያስቡ ነው። ኦኬ ድሮፕ የሚደረጉ ተጫዋቾችን ድሮፕ ማድረግ በቃ ላይክ ማይሆኑ ሰዎች ካሉ ዛሬ ደስ ያለኝ እሱ ነው። በቃ ላይ ካልሆነ አሉ ውጣ በኮሬስ እንደዚህ ቀጥለን የዩናይትድም እንደዛ ነው። the next game okay let's do the same thing እንዲያደርግ ነው የአርሰናል የዩናይትድ ጨዋታ ፐርፎርማንስ እናሳያቸው። ፍለም ባይ ዘ ዌይ 7ኛ ናቸው። ከባድ የመጡ ነው doing good. So እሱ ከባድ ጌም ነው የሚሆነው። But we can do another successful weekend ለዩናይትድ 2 weekends in a row because in the weekend ብዙ አናገኝም. So we need to cherish and enjoy. Let's do like I know like the past city ላይ በጣም ተወርቷል። They're talking like they're back. እንደዛ ላይ መስለኝ we just excited ደህና ነገር ስናይ like አይተናል። It's been a while ለኛ እንደዚህ ዊኖችና ፐርፎርማንስ ማየት እና እሱ ያስደስታል። ታይማችንን ፈታ እንላለን፣ ግን ደግሞ we need to see this again and again and again. At least you're excited for next week. See, even a city exactly even ከሲቲ ወደ እናንተ ስመጣ ኮንፊደንስ like በጥሩ ኮንፊደንስ ነው የመጣሁት። so ይሄን ነው ሁሌ የምንፈልገው። just ቲሜን ለማየት ኤክሳይትድ ሆኜ መምጣት አለብኝ። that's all we ask. But thank you guys. እናመሰግናለን። United. Let's go. Yeah, ጥሩ analysis ነው ዛሬ። Peace man. We'll see you guys next week. Fulham ከዩናይትድ and Arsenal ከሊድስ. Yeah. Peace. Ciao.